የስልክ ታሪክ ከቀደምት ሜካኒካል ኤሌክትሪካል ሙከራዎች ጀምሮ እስከ ዛሬ ኃይለኛና በሁሉም ቦታ እስከሚገኙ ስማርት ስልኮች ድረስ ያለ ጉዞ ነው። ሰላም እንዴት ናችሁ? ትርሲት ገዛኸኝ ነኝ። ዛሬ አብረን እንቆያለን። በቆይታችንም ስለ ስልክ ታሪካዊ አመጣጥና እንዴት ወደ ኢትዮጵያ ውስጥ እንደገባ እናያለን። አብራችሁን ቆዩ። ይህ የቴክኖሎጂ ለውጥ በርካታ የፈጠራ ባለሙያዎችንና ወሳኝ የቴክኖሎጂ ሽግግሮችን ያካትታል። ድምፅን በረጅም ርቀት የማስተላለፍ ጽንሰ ሀሳብ የቆየ ነው። ነገር ግን ኤሌክትሪክ ስልክ የተፈጠረው በ19ኛው ክፍለ ዘመን አጋማሽ ላይ ቴሌግራፍ ከተፈጠረ በኋላ ነው። በ1861 ጀርመናዊ ፈጣሪ ዮሐን ፊሊፕ ኢንድሬስ የሙዚቃ ድምጾችንና አንዳንድ የንግግር ማስተላለፍ የሚችሉ መሳሪያዎችን ሰራ። ነገር ግን ለንግድ አገልግሎት የሚውሉ አልነበረም። በ1876 አሌክሳንደር ግራሃም ቤል መጋቢት 7 ቀን ለመጀመሪያውን የስልክ የዩኤስ ፈጠራ ባለቤትነት መብት ሰጠው። መጋቢት 10 ቤል ለመጀመሪያ ጊዜ ለረዳቱ ቶማስ ዋስተን ሚስተር ዋስተን ካም ሂር አይ ዋንት ሲ ዩ የሚል ዋስተን እዚህ ና ላገኝ ይፈልጋሉ የሚለውን ታዋቂ ቃል በመናገር ንጹህ ንግግርን በተሳካ ሁኔታ አስተላልፏል። በዘመናዊ ታሪክ ውስጥ ትልቁን ለውጥ ቋሚ የመስመር ስልኮች ተንቀሳቃሽ ሞባይል ግንኙነት መሸጋገር ነበር። በ1990ዎቹ የመጀመሪያው ተንቀሳቃሽ የስልክ ስሪቶች ለመኪኖችና ለሌሎች ተሽከርካሪዎች አገልግሎት ተብለው የተሰሩ ቢሆንም ለመያዝ ከባድና ውስን አቅም ያላቸው ነበሩ። በ1973 የማርቲን ኩፐር የተባለው የሞቶሮላ መሐንዲስ የፕሮታይል ሞዴል የመጀመሪያውን የእጅ መያዣ ተንቀሳቃሽ ስልክ ደውሏል። በ1983 ሞቶሮላ ዳይናሚክ ለመጀመሪያ ጊዜ በንግድ ደረጃ ለሽያጭ የቀረበ ተንቀሳቃሽ ስልክ ሆነ። እስከ 2 ፓውንድ የሚጠጋና እስከ $4000 የሚሸጥም ነበር። በ1990ዎቹ የቱጂ ዲጂታል ኔትወርክ መስፋፋትና ትናንሽ ተመጣጣኝ ስልኮች እንዲሁም እንደ ጽሑፍ መልእክት ኤስኤምኤስ ያሉ አዳዲስ ባህሪያትን አምጥቷል። በ1994 አይቢኤም ሲሞን ተዋወቀ። ይህም የስልክ፣ የፒጀር፣ የፋስክና የፒዲኤ ባህሪያትን በአንድ መሳሪያ ውስጥ በማጣመር የመጀመሪያው የስማርት ስልክ ተደርጎ ይወሰዳል። በኢትዮጵያ የስልክ ታሪክ ቴሌኮሙኒኬሽን ወደ ኢትዮጵያ የገባው ከሌሎች አፍሪካ ሀገራት ጋር ሲነጻጸር ቀደም ብሎ ነበር። ይህም በአብዛኛው የዳግማዊ አጼ ሚኒሊክ የዘመናት ጥረቶችን ምክንያት ነው። የመጀመሪያው ስልኮች ወደ ኢትዮጵያ የገቡት በ1890ዎቹ ከጣሊያን ጉብኝት በኋላ በራስ መኮንን ሲሆን መጀመሪያ ላይ ንጉሳዊ ቤተመንግስትንና ግምጃ ቤትን ለማገናኘት ነበር። ድምፅ ያላታል ሲተላለፍ የተመለከቱ የአካባቢው ቀሳውስት ያጋንንት ስራ ነው በማለትም ፈርተው እንደነበር ይነገራል። የቴሌኮሙኒኬሽን አገልግሎት በይፋ የጀመረው በ1894 አጼ ሚኒሊክ ከዋና ከተማ አዲስ አበባ ወደ ሐረር የስልክ መስመርን ሲዘረጉ ነበር። ይህ አውታር መረብ ቀስ በቀስ ወደ ሌሎች አስፈላጊ ንጉሳዊ ግዛት ማዕከል የተስፋፋ ሲሆን ለረጅም ርቀት ግንኙነት ብዙውን ጊዜ የቃል ደጋሚዎችንም ይጠቀሙ ነበር። አገልግሎቱ መጀመሪያ የሚተዳደረው በንጉሳዊ ፍርድ ቤት ስር ነበር። በኋላም በ1910 የፖስታ የቴሌግራፍና የስልክ ሚኒስቴር ሆነ። የኢትዮጵያ ሕዝብ ለስልክ መጀመሪያ መግባት የሰጠው ምላሽ የተለያየ ሊሆን ቢችልም ታሪካዊ መረጃዎች እንደሚያመለክቱት ግንኙነቱ የንጉስ ነገስት ሚኒሊክ ሉዓላዊነት ለማስከበርና አገሪቷን የማልማት ጥረቶች ጋር የተያያዘ ነበር። በመጀመሪያም የተገነባው ዋና ከተማዋን ከአስፈላጊ አስተዳደር ከተሞችና ከውጭ ኃይሎች ጋር ለማገናኘት ነበር። የአጠቃላይ የህዝብ ፈጣን የዕለት ተዕለት ምላሾች ላይ ያሉ የተወሰኑ ዝርቦች ውስን ናቸው ያሉት ምንጮች በዋናነት የሚያተኩሩት ስልክ ወደ ሀገር ውስጥ የገባበት የፖለቲካና የመሰረታዊ ልማት ገጽታዎች ላይ ነው። ቢሆንም የቴክኖሎጂ ልማት አገሪቷን በዘመናዊነት የመገንባትና ነፃነቷን የማስከበር ጥረት አካል ነበር። በኋላ ላይ የተከሰቱ ታሪካዊ አጋጣሚዎች እንደሚያሳዩት አዲስ ግንኙነት እድል ከፍተኛ ስሜት ምላሾች አስከትሏል። እንደ ምሳሌም ብንወስድ እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያን አቆጣጠር ደግሞ 2010-2011 በኢትዮጵያና በኤርትራ መካከል ለ20 ዓመታት ከዘለቀው ግጭት በኋላ የስልክ መስመሮች ሲመለሱ ሰዎች በደስታ ፈንድቀዋል። ከጓደኞቻቸው ከቤተሰቦቻቸው አልፈውም ከማያውቋቸው ሰዎች ጋር በመደዋወል ደስታቸውንና እፎይታቸውን ገልጸዋል። በጃንሆይ ቀዳማዊ ኃይለ ሥላሴ የነበሩት የቴሌኮሙኒኬሽን መሰረተ ልማት በዘመናቸው ከ1930 እስከ 1974 በከፍተኛ ሁኔታ በማስፋፋትና በማዘመን ቁልፍ ሚና ተጫውተዋል። ቀዳማዊ ኃይለ ሥላሴ ዘመን የተከናወኑ ዋና እድገቶች የሚከተሉት ናቸው። የአውታር መረብ ማስፋፋት። የአውታር መረብ ማስፋፋት የነበረው አውታር መረብም በመላው ግዞት በሚገኙ አስፈላጊ ማዕከላቶችን ለማገናኘት ተዘርግቷል። ይህም የረጅም ርቀት ግንኙነትን አመቻችቷል። የኢምፔሪያል ቴሌኮሙኒኬሽን ቦርድ መቋቋም። ከጣሊያን ወረራ በኋላ እንደገና የተቋቋሙ የፖስታ የቴሌግራፍ እና የቴሌፎን ሚኒስቴር ግንኙነት አገልግሎቶች ማካሄድ ጀምረዋል።
የኢትዮጵያ ኢምፔሪያል ቴሌኮሙኒኬሽን ቦርድ የቴሌኮሙኒኬሽን መገልገያ መልሶ ለመገንባት፣ ለማስፋፋት፣ ለመጠገንና ለመንከባከብ በሚል ዓላማ ትርፍ በሚያስገኝ መንገድ በጥቅምት 15 ቀን 1952 ዓ.ም በወጣ አዋጅ ተቋቋመ። የሬዲዮ ግንኙነቶች መጀመር። ቀዳማዊ ኃይለ ሥላሴ ከጣሊያን ወረራ በፊትም ቢሆን ለሲቪልና ለወታደራዊ አገልግሎት የሚውሉ የሬዲዮ አስተላላፊዎችን ለማስተዋወቅ ሂደቱን ጀምረው ነበር። ዓለም አቀፍ ግንኙነት እንደ አውሮፓውያን አቆጣጠር በ1934 በታላቋ ብሪታንያና በኢትዮጵያ መካከል የሬዲዮ ቴሌግራፍ አገልግሎት ለማቋቋምና ለማስካሄድ በኬብል ኤንድ ዋየርለስ ኤልቲዲ ጋር ውል ተፈራርሟል። ይህም አገሪቱን ከዓለም ጋር አገናኝቷታል። የዘመናዊነት ፕሮጀክቶች በ1930ዎቹ ዓመተ ምህረት እና ከጦርነቱ በኋላ ባለው ጊዜ ሁሉ ንጉሠ ነገሥቱ የግንኙነት አገልግሎቶችን ለማሻሻል ፕሮጀክት ተግባራዊ አድርገዋል። ይህም ከማኑዋል ከእጅ ወደ አውቶማቲክ እና በኋላም ወደ ዲጂታል ቴክኖሎጂ መሸጋገር እንዲሁም ዘመናዊ ብሔራዊ ስርዓት ማጎልበትን ያካትታል። ምንም እንኳን ስልኩ የራሳቸው ፈጠራ ባይሆንም ቀዳማዊ ኃይለ ሥላሴ ሰፊ ከሆነው ዘመናዊነት ጥረታቸው አካል መሆኑ በኢትዮጵያ ዘመናዊ አገር አቀፍና ዓለም አቀፍ ግንኙነት የቴክኖሎጂ ስርዓት ማደራጀት ረገድ ቁልፍ ሰው ነበሩ። በደርግ አገዛዝ ከ1974 እስከ 1991 የኢትዮጵያ የስልክ ስርዓት መንግስት ብቸኛ ቁጥጥር ስር የነበረ ሲሆን የቴክኖሎጂ መሸጋገሮች ቢኖሩትም በተለይም በገጠር አካባቢዎች ሽፋን ውስን ነበር። ስልክ ተጠቃሚነት እጅግ ዝቅተኛ የነበር ሲሆን አብዛኛው መሰረተ ልማት በአዲስ አበባና በሌሎች ዋና ዋና ከተሞች ያተኮረ ነበር። የድጋፍ ማዕቀፍ ዋና ዋና የመንግስት ፍላጎትን ለማሟላት የተገነባ ሲሆን ለመንግስት ባለስልጣናትና ለከተማው ብቻ የተመቻቸ ብርቅዬ ሀብት ነበር። የስልኩ ስርዓት ቁልፍ ገጽታዎች የመንግስት ብቸኛ ቁጥጥር የቴሌኮሙኒኬሽን አገልግሎት ሙሉ በሙሉ በመንግስት ቁጥጥር ስር የነበረ ሲሆን ድርጅቱ ብዙ ጊዜ ከተቀየረ በኋላ በጥር 1981 ዓ.ም የኢትዮጵያ ቴሌኮሙኒኬሽን ባለስልጣናት ተባለ። የቴክኖሎጂ ለውጥ ከድሮ አውቶማቲክ ስርዓት ወደ ዲጂታል ቴክኖሎጂ 33 የቴክኖሎጂ ለውጦች ታይተዋል። የሳተላይት ኮሙኒኬሽን አገሪቷ በ1979 ዓ.ም ዓለም አቀፍ የቴሌኮሙኒኬሽን ጉዳዮችን ለማስተናገድ ትልቁ የሳተላይት ዲሽ 32 ሜራ ራዲየስ ዘርግታለች። በ1987 ዓመተ ምህረት ደግሞ ሁለተኛውም ተጨምሯል። የዲጂታል መሰረተ ልማት በ1988 ዓመተ ምህረት ዲጂታል ለውጦች ተጭነው በ1989 ዓመተ ምህረት ደግሞ የዲጂታል ማይክሮዌቭ እና የፋይበር ኦፕቲክ ኬብል ኮሙኒኬሽን ስርዓት መጀመር ታይቷል። የመሰረተ ልማትና ተጠቃሚዎች ማተኮር በህዝብ ግንኙነት ስልክ መረብ ፐብሊክ ስዊች ቴሌፎን ኔትወርክ ተጠቃሚዎች 70% ያህሉ በአዲስ አበባና በሌሎች ዋና ዋና ከተሞች ያተኮሩ ነበሩ። በገጠር አካባቢ ተደራሽነት እጅግ አነስተኛ ነበር። አንድ ወቅት ላይ አንድ ገበሬ ወደ ቅርቡ የስልክ መገኛ ለመድረስ ወደ 30 ኪሎ ሜትር ይራመዳል ተብሎም ይገመታል። ለግዛት ፍላጎት ቅድሚያ መስጠት የመሰረተ ልማት ግንባታው የተቀናጀው በዋናነት ለአስተዳደር፣ ለወታደራዊና በተለይም በዘለቀው የእርስ በርስ ጦርነትና ለስቴት ኮሙኒኬሽን ፍላጎት ነበር እንጂ ለህዝብ ሰፊ ተደራሽነት አልነበረም። የገንዘብ ድጋፍ የልማት ፕሮግራሞች በዋናነት ከውጭ ብድርና ከመንግስት ገቢዎች የተገኘ ገንዘብ ድጋፍ የነበረ ሲሆን የኢንቨስትመንት ውሳኔዎችንና በመንግስት አካል ተወስኖ ነበር። በኢህአዴግ አገዛዝ በ1991 አንስቶ እስከ 2019 ዘመን የኢትዮጵያ የስልክ ታሪክ የመንግስት ባለቤትነት የነበረው የኢትዮጵያ ቴሌኮሙኒኬሽን ወደ ሞኖፖል ስራ አስኪያጅ ወደ ኢትዮ ቴሌኮም ሲቀየር ታይቷል። ይህ ተቋም እንደ ኢንተርኔት አገልግሎት በ1997 እና የሞባይል አገልግሎት ደግሞ በ1999 ዓ.ም ጀመረ። ይህ ወቅት በዝግታ ጅምር የሚታወቅ ሲሆን እንደ አውሮፓውያን አቆጣጠር በ2007 የስሪጂ ኔትወርክ ከቀረበ በኋላ እና በኢቲሲ 2010 ዓ.ም ወደ ኢትዮጵያ ከተደራጀ በኋላ የሞባይል ተመዝጋቢዎች ቁጥር በፍጥነት ጨምሯል። በኢህአዴግ ዘመን ቁልፍ የሆኑ እድገቶች ዋና ዋና አገልግሎቶች መስፋፋት መንግስት የሀገሪቱን የቴሌኮሙኒኬሽን መሰረተ ልማት ማሻሻል ጀመረ። ይህም በ1997 ዓ.ም የኢንተርኔት አገልግሎትና በ1999 ዓ.ም የሞባይል ስልክ አገልግሎትን ማስተዋወቅን ያካትታል። የመጀመሪያ ዝቅተኛ እድገት ምንም እንኳን እነዚህ አገልግሎቶች ቢጀመሩም ለዘመኑ የመጀመሪያ 10 ዓመታት የዘርፉ እድገት ቀራፊ ነበር። ኢቲሲ ሞኖፖል እንደያዘ ቆየ እና በገበያው በጣም ዝቅተኛ ተጠቃሚዎች እና የቴክኖሎጂ መሰረት ነበረው። እንደገና መደራጀትና እድገት አንድ ዋና ለውጥ ነጥብ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ኢቲሲ በ2010 ዓ.ም ወደ አዲሱ ሞኖፖል ኢትዮ ቴሌኮም እንደገና መደራጀቱ ነበር። ይህም እንደ አውሮፓውያን አቆጣጠር በ2007 ሶስተኛ ትውልድ 3G ሞባይል ኔትወርክን ማስተዋወቅ ጋር የተጣጣነ ሲሆን ይህም የሞባይል አገልግሎት በፍጥነት ለማስፋፋትና የተመዝጋቢዎችን ቁጥር ከፍተኛ ሁኔታ እንዲያድግ ረድቷል።
በዘመናችን በብልጽግና ፓርቲ ስር የኢትዮጵያ ቴሌኮሙኒኬሽን ዘርፍ ከፍተኛ የሊበራይዜሽን ሂደት አድርጓል። የመንግስት ሞኖፖል አብቅቶ እንዲሁም ውድድርንና ከፊል ወደ ግል ማዞርን አስተዋውቋል። ዋና ዋና ለውጦች ሊበራይዜሽን ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መንግስት ቴሌኮሙኒኬሽን ሴክተሩን ለግል ኢንቨስትመንት በመክፈት ኢኮኖሚው ነፃ የማውጣት ማሻሻል ጀመረ። አዲስ ተዋናይ እንደ ሳፋሪኮም ያሉ በግንቦት 2021 ዓ.ም እንደ አውሮፓውያን አቆጣጠር በኬንያ ሳፋሪኮም የሚመራው ጥምረት የጀመረ የግል አገር አቀፍ የቴሌኮሙኒኬሽን ፍቃድ አግኝቷል። ይህም የኢትዮጵያ ቴሌኮሙኒኬሽን ረጅም ጊዜ ሞኖፖል ሰብሯል። ሳፋሪኮም ኢትዮጵያ አገልግሎቱም በ2022 እንደ አውሮፓውያን አቆጣጠር ጀምሯል። በአሁኑ ወቅት በአገሪቷ ብቸኛ ግል ኦፕሬተር ሆኖም እየሰራ ነው። የኢትዮ ቴሌኮም ከፊል ወደ ግል ማዞር የመንግስት ንብረት የሆነው ኢትዮ ቴሌኮም ከፊል ወደ ግል የማዞር ሂደት ላይ ይገኛል። በጥቅምት 2024 እንደ አውሮፓውያን አቆጣጠር መንግስት በአዲስ የኢትዮጵያ ሴኩሪቲ ገበያ በኩል 10% የኢትዮ ቴሌኮም ድርሻ ለሀገር ውስጥ ዜጎች መሸጥ ጀምሯል። ለውጭ ባለሀብቶች ተጨማሪ ድርሻ ለመሸጥም እየታሰበ ነው። የቴክኖሎጂ እድገቶች በዚህ ወቅት ከመሰረታዊ የሞባይል አገልግሎት ባሻገር የተለያዩ ቴክኖሎጂዎች ተዋውቀዋል። ከነዚህ መካከል በ2015 ዓ.ም 4G እና 2021 ዓ.ም የሞባይል ገንዘብ አገልግሎት ቴሌብር እና በ2017 እንደ ኢትዮጵያን አቆጣጠር የ5G ስራ ማስጀመር ይገኙበታል። አሁን ላይ የዓለምን ሕዝብ ቀልብ ገዝቶ የሚገኘው የአይፎን ታሪክ የመጀመሪያው እንደ አውሮፓውያን አቆጣጠር በ2007 ሲሆን የመጀመሪያው ሞዴል አይፖድን ስልክና በበይነ መረብ መገናኘት ኢንተርኔት ኮሙኒኬተርን በአንድ ላይ በማጣመር ሰራ ነበረ። ከዚያን ጊዜ ጀምሮ አፕል በየዓመቱ አዲስ ስልኮችን እየለቀቀ ሲሆን ከመጀመሪያው ጠራ ንክኪ ማያገዝ ታች ስክሪን ሞዴል ወደ ዛሬው አይፎን 70 ፕሮ እና አይፎን ኤር መስመር ተለውጠዋል። ቁልፍ የሆኑ ለውጦች የአፕል ስቶር መጀመር ነበር። ትላልቅ ስክሪኖች፣ 5G ግንኙነቶች እንደ ፌስ አይዲ እና USB-C ኃይል መሙላት ያሉ የላቁ ባህሪያትን ያካትታል። እንደ አውሮፓውያን አቆጣጠር 2025 ድረስ 3 ቢሊዮን በላይ አይፎኖች ተሸጠዋል እና አፕል በዓለም አቀፍ ደረጃ ትልቁ የሞባይል ስልክ አቅራቢ ሆኗል። አይፎን ታሪክ በኢትዮጵያ በአብዛኛው ዓለም አቀፍ ታሪክ ይካተታል። ምክንያቱም የአፕል አይፎኖች ለመጀመሪያ ጊዜ በዓለም ሲተዋወቁ በኢትዮጵያም አዲስ ሆነዋል። እንዲሁም በሁለተኛ እጅ ገበያ ላይ መገኘትም ችለዋል። ተጨማሪ ጊዜ አይነት መረጃዎችን ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሰላም።